እንዲሁ ለመግለጽ ያክል ነው። በውትድርና ዓለም ያሳለፈ፣ የፖለቲካ ፓርቲ አባል ሆኖ ያገለገለ፣ የደህንነት መስሪያ ቤት መስራት ብቻ ሳይሆን መስራች የነበረ ግለሰብ፣ በሳይንስና ቴክኖሎጂ ልቡ የሸፈተ፣ በተለያዩ መንግስት መስሪያ ቤቶች የሰራና የመራ፣ ጠቅላይ ሚኒስትር ለመሆን ቁጭ ብሎ ሲዘጋጅ የከረመ፣ ከተለያዩ አካባቢዎች የልብ ጓደኛ መርጦ አዘጋጅቶ ለአንድ የፖለቲካ ዓላማ ያሳለፈ ግለሰብን እንዲሁ ከመሬት ተነስቼ በሁለት መስመር የፌስቡክ አመፅ አስነስቼ ገለብጠዋለሁ ማለት የዋህነት ነው። አምባገነን መንግስት ለመቀየር የወሰድናት ስልጠና ማለት ፒስ ፋውንዴሽን የተዘጋጀው ትምህርት እንደሆነ እነርሱም ሰው ልከው ተምረዋል። ጆርጅ ሶርስ ፋውንዴሽን ስልጠና የወሰዱ ሰዎች ብዙዎቹ ተቋም መሪዎች ናቸው። ብልጽግናን ወይም የጠቅላይ ሚኒስቴሩን ቦታ ከፈለክ ያለኝ አስተያየት እንዲህ ነው። ጠንካራ የፖለቲካ ኃይል አዘጋጅ። ቢያንስ ለ10 ዓመት እቅድና ፖሊሲ አዘጋጅ። ከመላው ኢትዮጵያ ህዝብ የተውጣጡ ተወካዮች መልምል። ጠቅላይ ሚኒስትር ብቻ ሳይሆን ለተለያዩ ሚኒስቴር መስሪያ ቤቶች ቦታ ብቃት ያላቸው ግለሰቦች አሰልጥና አዘጋጅ። የሀገሪቷ ኢኮኖሚ እንዳይናጋ ለማድረግ ከፈለክ ደግሞ ቢያንስ 4 ቢሊዮን የአሜሪካ ዶላር የሚሰጥ ሀገርና ባንክ ፈልግ። ሌላው ተረት ተረት ነው ተው። በተረፈ የፌስቡክ አብዮት አቀጣጥላለሁ ብለህ ብትደክም ትርፉ መላላጥ ብቻ ይሆናል። ባልተማሩ የአርሶ አደር ልጆች ጥይት ለመተኮስ ሞከርክ፣ አልተሳካም። በፌስቡክ ግርግር መሞከር ይቻላል። ሆኖም ስለ እውነት እነግርሃለሁ አይሳካም። አብዮት ማስነሳትና ማክሸፍ የተማሩ ግለሰቦች ሞልተዋል። ምን ልልህ ነበር? ረሳሁት አቦ። አዎ ትዝ አለኝ። የፖለቲካ ኃይል አዘጋጅ። የፌስቡክ አመፅ አይሳካም። በጦርነት ሞክሮ የከሰረ ኃይል ጃኬቱን ቀይሮ ብቅ ሲል ያስቃል። ብቻ ደህና